اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا. وما آتاكم الرسول فخذوه وما نهاكم عنه فانتهوا واتقوا الله إن الله شديد العقاب. ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. ذلك الفضل من الله وكفى بالله عليما. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وبعد. مولد النبي مالتنا نبي محمد صلى الله عليه وسلم የተወለዱበት ቀን መውሊድ የሚለው ቃል በአረብኛ አገባብ የተወለዱበት ቦታና የተወለዱበት ጊዜን የሚጠቁም ነው። መውሊድ የሚለው ቃል ሁለት ነገር ይዛል። የተወለዱበት ቦታና የተወለዱበት ቀን። በአብዛኛው ገነኛ መውሊድ ስንል የተወለዱበትን ቀን ነው የሚፈለግበት ማለት ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መወለድ ጋር በተገናኘ እንደምናቀው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት ማክበር የተለመደ ማንኛውም ሙስሊም ሊያቀው የሚገባ መሰረታዊ ነጥቦች አሉና እነዚህ መሰረታዊ ነጥቦች ማወቅ ግድ ይለናል። እነዚህ መሰረታዊ ነጥቦች አራት ጥያቄዎችን ይዞ ለእነዚህ ጥያቄዎች መልስ የሚሰጥ ይሆናል። አንደኛ መውሊድ ማን ጀመረው? ሁለተኛ መቼ ነው የጀመረው? ሶስተኛ የት ነው የጀመረው? አራተኛ ለምን? እነዚህ ጥያቄዎች መልስ ሲያገኙ እያንዳንዱ ሰው በዚህ ጉዳይ ላይ ያለው ነገር ሚዛናዊ ይሆናል ማለት ነው። ከዚያ በኋላ ምናልባት ሁክሙ እያንዳንዱ ሰው በራሱ ሁክም መስጠት ይችላል። ከፈለገም ሁክም ላይ አያስፈልገኝም ካለም ይሄ ነገር ማወቁ በቂ ነው። ከዚህ ውጭኛ ሁክሙ ላይ አይደለም አሁን ጭቅጭቅ የሚያስፈልገው ማለት ነው። እነዚህን መሰረታዊ ነጥቦች ማወቅ ግድ ይላል። አንደኛ ማን ጀመረው? ሁለተኛ መቼ? ሶስተኛ የት? አራተኛ ለምን? ማን ነው የጀመረው? መውሊድ ማን ነው የጀመረው የሚለው የጀመረው አልሙዒዝ ሊዲንላህ የሚባል ንጉስ ነው። ይሄ ንጉስ እሱ ግብጽን በተቆጣጠረበት ጊዜ ይሄ ንጉስ ፋጢሚዮች የሚባሉ ተራሚጣዎች የሚባሉ ዑበይዲዮች የሚባሉ ሰዎች ንጉስ ነበር። በጣም ብዙ የሙስሊም ሀገሮችን ተቆጣጥረው ነበርና ግብጽን ሲቆጣጠሩ ይሄ ንጉስ ማለት ነው ግብጽ ውስጥ 6 መውሊዶችን እንዲጀመሩ አዘዘና 6 መውሊዶች ተጀመሩ። አንደኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ፣ ሁለተኛ የዓሊ ኢብኑ አቢ ጣሊብ መውሊድ ረዲየላሁ ዐንሁ ዓሊ ማለት አራተኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸሊፋ ማለት ነው። ሶስተኛ የሐሰን ማን ኢብኑ ዓሊ ኢብኑ አቢ ጣሊብ የዓሊ ልጃቸው ሐሰን ማለት ነው። አራተኛ ሁሴይንም የማን ልጅ ነው? የዓሊ። በሌላ አባባል የማን ልጆች ናቸው? የፋጢማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ ማለት ነው። እነዚህ ሁለት ሐሰንና ሁሴን። አምስተኛ የፋጢማ የራሷ የልደት በዓል። ስድስተኛ የንጉሱ የራሱ የልደት በዓል። 6 መውሊዶች። አንደኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ሁለተኛ የዓሊ ኢብኑ አቢ ጣሊብ፣ ሶስተኛ የሐሰን ኢብኑ ዓሊ፣ አራተኛ የሁሴን ኢብኑ ዓሊ፣ አምስተኛ
ፋጢመት ቢንት ረሱልላህ ሰለላሁ ዐለይሂ ወሰለም ስድስተኛ ደግሞ የራሱ የነሪው መውሊድ እንዲጀመር አደረገ። 6 መውሊዶች መቼ በ361ኛው ዓመተ ሂጅሪያ ወይም በ362ኛው ዓመተ ሂጅሪያ አንዳንድ ዘገባዎች በ361ኛው ዓመተ ሂጅሪያ ነው መስርን ግብጽ የገቡት እነዚህ ሰዎች የተቆጣጠሩት በዛው ዓመት ጀመሩት የሚል አለ። ሌላኛው ደግሞ አይ እነዚህ ሰዎች በ361ኛው ዓመተ ሂጅሪያ ግብጽን ተቆጣጥረው በ362ኛው ዓመተ ሂጅሪያ ነው ይሄን የጀመሩት። ኢዘን ምናልባት ያው 361ኛው ወይም 362ኛው ዓመተ ሂጅሪያ ላይ ነው የተጀመረው ማለት ነው። ማን የጀመረው ብለናል? አልሙዒዝ ሊዲንላህ መቼ በ361ኛው ዓመተ ሂጅሪያ ወይም በ362ኛው ዓመተ ሂጅሪያ የት ብለናል? ግብጽ ላይ። አራተኛው ጥያቄ ያልነው ምንድን ነበረ? ለምንድን ነው የጀመረው? አልሙዒዝ ሊዲንላህ ይህንን የመውሊድ እንዲጀመር ያደረገበት ምክንያቱ ምንድነው ከተባለ እነዚህ ሰዎች ግብጽን የተቆጣጠሩ ወይም ደግሞ ሌሎችንም ሀገሮች ሲቆጣጠሩ የነበሩ ሰዎች ፋጢሚዮች ይባላሉ ብለናል። ወይ ደግሞ እስማኤልያዎች ይባላሉ፣ ወይ ቀራሚጣዎች ይባላሉ፣ ወይም ደግሞ ኦበይድዮች ይባላሉ። ማን ናቸው ከተባለ እነዚህ ሰዎች አስላቸው ሺዓዎች ናቸው። በ361ኛው ዓመተ ሂጅሪያ ግብጽ ላይ እስኪደርሱ ድረስ በጣም ብዙ ሀገር ከተቆጣጠሩ በኋላ ነው የመጡትና ግብጽን የተቆጣጠሩት። ከዚያ በፊት እንቅስቃሴያቸው በአፍሪካ ሀገር ነበር የተጀመረው። ከዚያ ባህሬን ላይ በጣም ብዙ ተቀባይ ያገኙና እንደ ማዕከላዊ ሀገር አድርገው የተጠቀሙት ባህሬንን ነበረ። ባህሬን ላይ በጣም ብዙ እንቅስቃሴዎች ነበሯቸው። የዘረፋ እንቅስቃሴ ነበር ሲያካሂዱ ነበሩት። ወደ ሐጅ የሚመጡትን ሰዎች በየመንገዱ እየጠበቁ ምን ማድረግ አቅማቸውን ለማዳበር ሲሉ የኢኮኖሚ አቅማቸውን ለማዳበር ከየሀገሩ ወደ ሐጅ የሚመጡትን ሰዎች መንገድ ላይ እየጠበቁ ምን ማድረግ ነበር? ይዘርፋሉ። በዚህም አቅማቸውን ያዳብሩ ነበር። እነዚህ ሰዎች ማለት የአራቱ አኢማዎች የኢማሙ አቡ ሐኒፋ፣ የኢማሙ ማሊክ፣ የኢማሙ ሻፊዒ፣ የኢማሙ አህመድ ከዛ ፊት የነበሩ የሰሃባዎችና የታቢኢኖች መንገድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮና የሰሃባዎች አስተምሮ ትክክል አይደለም የሚል ነው አቋማቸው የነበረውና ቁርአን ሁለት አይነት ትርጉም አለው። አላህ Subhanahu Wa Ta'ala ከዚህ በፊት የላካቸው ነብያቶች በአጠቃላይ በላከበት ጊዜ ከነብዩ ጋር አብሮ አላህ ያወረደውን ቁርአን ሁለተኛው አይነት ትርጉም የሚተረጉም የሆነ ኢማም ነበር ይላሉ። ኢማም ማለት እነርሱ መሪ አድርገው የሚይዙት የራሳቸው በእምነታቸው ላይ ያስቀምጡት ነውና እያንዳንዱ ነብይ ከጎኑ ኢማም ነበረው። ይሄ ኢማም ስራው ምንድነው ይላሉ? ቁርአንን የውስጥ ትርጉሙን ማወቅ ወይ ደግሞ የውስጥ ትርጉሙ ለህዝብ ግልጽ ማድረግ ነበር ይላል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችም አራቱም አኢማዎች ለሰው ያስተማሩት የላኛውን ትርጉም ነው። የላኛውን ትርጉም የቁርአን የላኛው ትርጉም ደግሞ አይፈለግም። የሚፈለገው የውስጡ ትርጉም ነው። የውስጡ ትርጉም ደግሞ ሰሃባዎችም አያውቁትም፣ አራቱም አኢማዎች አያውቁትም፣ ሌሎችም ታቢኢኖች አያውቁትም። ማን ነው የሚያውቀው? የኛ ኢማሞች ናቸው የሚያውቁትና ይሄንን ነገር ለህዝቡ ለማስተማር ነበር ይላሉ የመጡት። ስለዚህ እኛም አሁን ያ አኢማዎቻችን ወይም ኢማሞቻችን ያስተማሩት የቁርአን የውስጥ ትርጉም ለህዝቡ ማሳወቅ አለብን የሚል ነበር እምነታቸው ማለት ነው። ስለዚህ በዚህ አካሄድ ነበር። ያው ይሄ ማለት እንዳለ የነበረው በዚያም ጊዜ የነበሩ የሙስሊም ሀገሮች በሙሉ ከእነርሱ ጋር ምን ነበራቸው? ቅራኔ ያላቸው ማለት አይቀበሏቸው። እነሱ ግን የራሳቸው እኛ የአሊ ቤተሰቦች ነን፣ አሊ ኢብኑ አቢ ጣሊብ ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ነን በሚል ነበርና ሲንቀሳቀሱ የነበሩት። በ317ኛው ዓመተ ሂጅሪያ ላይ ባህሬን ላይ በጣም አቅም አገኙና ምን አደረጉ? ወደ ሐጅ እንመጣለን ብለው ወደ መካ ጉዞ ጀመሩ። ወደ መካ ጉዞ ሲጀምሩ እነዚህ ሰዎች ያኔ መሪያቸው የነበረው አቡ ጣሂር ይባላል። አብዛኛዎች መካ ላይ ያሉ ሰዎች ወይ ደግሞ ሌሎች የሙስሊም አገር ላይ ያሉ ሰዎች ያውቋቸዋል። እነዚህ ሰዎች እንደውም ብዙ በተለይ ከዛ በ316ኛው ዓመተ ሂጅራና ከዛ በፊት በነበሩት ላይ ብዙ ሰዎች ብዙ አገሮች ሐጅ ለማድረግ አቅቷቸው በእነዚህ ሰዎች አማካይነት የሐጅ ስርዓት ቆሞ ነበር ብዙ አገሮች ላይ ማለት ነው። ምክንያቱም መንገድ ላይ መሃል ላይ የሆኑ እነዚህ ሰዎች ሁጃጆችን ይዘርፉ ስለነበረ
የሐጅ ስርዓት ከብዙ ሀገሮች ተቋርጦ ነበር ከመካ ጋር ያለው ግንኙነት ማለት ነው በእነሱ አማካይነት በኋላ ሲመጡ ብዙ መካ አካባቢ ያሉ ደግሞ ሌሎችም እንዳይገቡ ከለከሏቸው ከዛ ጦርነት ተጀመረ ከእነሱ ጋር ተሸነፈ አቡ ጣሂር ሲሸነፍ ምን አለ እኔ አለ አሁን አላማዬ ሐጅ ማድረግ ነው እኔም ተከታዮቼ ሐጅ ማድረግ እንጂ ሌላ አላማ የለንም እኛ ሙስሊሞች ነን ተውበት አድርገናል ስለዚህ ሙስሊም ሆነን ደግሞ የአላህን Subhanahu Wa Ta'ala ቤት መጎብኘት ልትከለክሉን አይገባም ይሄ በእናንተ ላይ እርም ነው እንዴት ትከለክሉናላችሁ ሙስሊሞች ነን ሐጅ ነው የምናደርገው ስለዚህ ልትከለክሉን አይገባም ሐጅ ማድረግ አለብን ላ ይሄ አውቃችሁ ነው እንጂ ሐጅ አይደለም ሌላ አላማ ነው ያላችሁ አይቻልም ብለው አሁንም እንዳይገቡ ሲከለክሏቸው ምለው ተገዝተው ምንም አይነት ሌላ አላማ የለንም ሐጅ አድርገን መመለስ ነው ከፈለጋችሁ በፈለጋችሁት ነገር ቃል አስገቡን በወቅቱ መካ ላይ ለነበረው የጎሳ መሪ ቃል ገብቶ እሱ ከሌላ እንዲሰጣቸው አርገው መካ ገቡ እነዚህ ሰዎች በ317ኛው ዓመተ ሂጅሪያ መካ ገቡና መካ ላይ ከተለያየ ሀገር የሚመጡ ሁጃጆች መጥተዋል ብለው ሲያምኑ ዙልሂጃ በገባ የዙልሂጃ የሐጅ ወር ማለት ነው ከገባበት በማግስቱ ምናምን ጀምረው እነዚህ ሰዎች እንቅስቃሴ ጀመሩ መካ ላይ ምን አይነት እንቅስቃሴ ሰዎችን ለሐጅ የመጡትን ሰዎች መዝረፍና መግደል ጀመሩ ምን ይላሉ የመጨረሻው የውመ ተርዊያ የስምንተኛው የሐጅ ስራ የሚጀመርበት ቀን ዋና መሪያቸው አቡ ጣሂር ወጥቶ ለተከታዮቹ የእናንተ ስራ ሌላ ነገር ሊሆን አይገባም ያገኛችሁትን ለሐጅ የመጣም ሰው ሆነ መካ ላይ የሚኖር ማንኛውንም ሰው መግደል ነው አላቸው ወደ 30,000 የሚሆኑ ለሐጅ የመጡ ሰዎች የውመ ተርዊያ በካዕባ ዙሪያ ታረዱ ይዛን ቀን ለሐጅ የመጡ ሰዎች ማለት ነው ሐጅ ሊያረጉ በኢህራም የመጡ ሰዎች ከዚያ በኋላ ምን አርጉ አላቸው እነዚህ የሞቱት ሰዎች የዘምዘም ጉድጓድ ውስጥ ከተቷቸው ሁጃጆች ያርዳሉ የዘምዘም ጉድጓድ ውስጥ ይከታሉ የዘምዘም ጉድጓድ ሲሞላ ወሰዱና አለ በመካ ዙሪያ ያሉ ሸለቆዎች ውስጥ ሬሳውን እዛ ላይ አድርጉት ይሄ ስቃይ በጣም ያኔ ከባድ ስለነበረ በህይወት ያሉ ሰዎች ምን አደረጉ የሆነ ያገኙት ጉድጓድ ውስጥ መግባት ጀመሩ ለመዳን ማለት ነው ህይወታቸውን ለማትረፍ ይከታተሏቸው ስለነበረ ምን አለ አሁን የምትገሉትን ሰው እነዚያ በህይወት እያሉ የተደበቁበት ጉድጓድ ውስጥ ሬሳውን እዛው ውስጥ ወረዱታል ምን እንዲሆኑ ባሉበት እዛው እንዲሞቱ ማለት ነው እነዚህ ሰዎች በህይወት ያሉት እዛው እንዲሞቱ ከዛ መጨረሻ ላይ በጣም የሚያሳዝን አይነት ክስተት በዚህ መልኩ ከተፈጸመ በኋላ አቡ ጣሂር ካዕባ ላይ ሄደና የካዕባን በር ገንጥሎ አወጣው በወርቅ ነበር የተሰራው የካዕባ በር እሱን ገንጥሎ ካወጣው በኋላ ካዕባ ላይ ወጥቶ ቆሞ ተከታዮቹን ሐጀር አልአስወድን ንቀሉት አላቸው ከካዕባ ላይ ሐጀር አልአስወድ ከዛ ምን ይላል የናንተ ዝሆኑን ያጠፋው ጌታችሁ የታለ ለምን እኔን አያጠፋኝም አላህ አጃኢበኛ ጌታ ነው ሱብሃንአላህ አልዓዚም ለምን እኔን አያጠፋኝም እሱ ሰማይ ላይ ሆኖ ቤቱ ምድር ላይ ሊሆን ነው እንዴ ከዛ በኋላ ሐጀር አልአስወድን ነቅለው አወጡት ከካዕባ ላይ ማለት ነቅለው አውጥተው ወደ ባህሬን ይዘውት ሄዱ ተቅሪበን ወደ 8 ቀን ምናምን አካባቢ ነው ቆይቷል የሚባለው በዚህ መልኩ እነዚህ ሰዎች መካ ላይ የተከበረችው አላህ ያከበራት ምድር ቁርአን የወረደባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱባት ሙሽሪኮች በሽርካቸው ላይ ያሉ የወደቀ ነገር የማይነሱበት እንኳን ሰው ሊገሉበት አይደለም እና አቡ ለሃብ እና አቡ ጃህል በመካ ዙሪያ ሰው ሊገሉ አይደለም ሙሽሪኮች ናቸው አይደል በሽርክ ላይ ሆነው የወደቀ ነገር አያነሱ አባታቸው የገደለ ሰው ወደ ሐረም ከገባ ከሐረም እስኪወጣ ድረስ ይጠብቃሉ እንጂ አይነኩትም ሙስሊሞች አይደሉም ሙሽሪኮች እና አቡ ጃህል በዚህ መልኩ አላህ Subhanahu Wa Ta'ala ቁርአን ያወረደባት አላህ ጣሂር ያደረጋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱባት ጅብሪል የተመላለሰበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክታቸው የጀመሩበትና እስማኤል
ከነቢዩላህ ኢብራሂም ጋር የሰሩት ካዕባን በዚህ መልኩ ክብሩን ገፈው እዛ ላይ የሙስሊሞች ደም አፍሰው ይሄን ፈጽመው እነዚህ ሰዎች ወዴት ሄዱ? ወደ ባህሬን ተመለሱ። አሁን እነዚህ ሰዎች ከዚያ በኋላ ቀደም እንዳልነው ምን አደረጉ? በጣም አቅም አግኝተው የተለያዩ የሙስሊም ሀገሮችን እየተቆጣጠሩ በ361ኛው ዓመተ ሂጅሪያ ላይ ግብፅን ምን አደረጉ? ተቆጣጠሩና ግብፅ የነሱ ሀገር ሆነች። አሁን እነዚህ ሰዎች ሙስሊሞች አእምሮ ውስጥ ታሪካቸው ምንድነው? የተበላሸ መጥፎ ታሪክ ነው ያላቸው። ሙስሊሞች በአለም ላይ ያሉ ሙስሊሞች ስለነርሱ ታሪካቸው ግፋቢል የ40 ምናምን ዓመት ታሪክ ነው፣ በጣም ይታወቃል። ስለዚህ አሁን ምን ማድረግ አለባቸው? ምን አሉ? ከሙስሊሞች አእምሮ ላይ የኛ ጥላቻ ማውጣት የምንችለው ይሄ ታሪካችን ሊጠፋ የሚችለው በሙስሊሞች ደም የጨቀየው እጃችን ሊታጠብ የሚችለውና የሙስሊሞችን ልብ መግዛት የምንችለው ነብዩንና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቤተሰቦች እንወዳለን ብለን ብቻ ነው አሉ። ሙስሊሞች በዚህ ሲመጡባቸው ልባቸው ክፍት ነው። ስለዚህ የእነሱን ልብ ልንከፍት የምንችለው እኛ የነብዩ ቤተሰቦች ነን፣ ነብዩን እንወዳለን፣ የነብዩን ቤተሰቦች እንወዳለን። አሊ የነብዩ ቤተሰብ ናቸው። ሐሰንና ሁሴን የነብዩ የልጅ ልጅ ናቸው። ፋጢማ የነብዩ ልጅ ነች። ነብዩ መሐመድ ራሳቸው ነብዩ ናቸው። ስለዚህ በዚህ መልኩ እኛ የነብዩ ቤተሰቦች ነን፣ ነብዩን እንወዳለን ብለን ነው በሙስሊሞች ልብ መግባት የምንችለው። ለዚህ ደግሞ ምን ማድረግ አለብን? የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት እና እነዚህን የእሳቸው የልጅ ልጆችና ቤተሰቦች ልደት ማክበር አለብን። ይሄን ስናከብር እነሱን ወደድን ማለት ነው። ስለዚህ ሙስሊሞች አንዴ ልባቸውን ከፍተው ምን ያደርጉናል? ይቀበሉናል። ከዛ ውጪ ግን ይሄ ታሪካችን በምንም ነገር ምን ሊሆን አይችልም? ሊታጠብ አይችልም። ይሄ ታሪካችን ለማጥፋት ይሄን ማንነታችንን ለመደበቅ ያለን እድል ይሄ መንገድ ብቻ ነው ብለው 6ቱ መውሊዶች ጀመሩ ግብጽ ላይ ማለት ነው። ከዚያ በኋላ አሁን ያለበት ደረጃ ላይ ደርሰዋል መውሊድ የሚባለው ነገር ማለት ነው። ይሄ መውሊድ የሚለው ነገር ምንድነው የሚለውን ነገር እንድናቀው ብቻ ነው የተፈለገው። በሰማነው ተጠቃሚ አላህ ያድርገን። نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.